አራተኛ ቀኑን በያዘው በኢራንና በሁለቱ ሀገራት ማለትም እስራኤልና አሜሪካ መካከል እየተካሄደ የሚገኘው ጦርነት መካከለኛው ምስራቅ ብቻ ሳይሆን መላ ዓለም የገፈቱ ቀማሽ የሆነ በመምጣት ላይ ይገኛል። በኢራን ላይ የተወሰደውን ጥቃት ተከትሎና በጥቃቱ የተገደሉትን ዋና ዋና ሰዎች ከግምት በማስገባት ግጭቱ በቶሎ ይጠናቀቃል የሚል ግምት ቢኖርም ነገሮች ከታሰበው በተቃራኒ እየተጓዙ ይገኛሉ። በተለይ ከትናንት ምሽት ጀምሮ እየተከሰቱ ያሉት ፖለቲካዊና ኢኮኖሚያዊ እርምጃዎች የዓለምን ስርዓት ፈተና ውስጥ እንዳይጥሉትም ተሰግቷል። ከሰዓታት በፊት የወጡ መረጃዎች እንደሚያሳዩት ጦርነቱ በድል መጠናቀቁን ስታውጅ የነበረችው አሜሪካ ዜጎቿ ከ14 የመካከለኛው ምስራቅ ሀገራት በአስቸኳይ እንዲወጡ በስቴት ዲፓርትመንቷ በኩል ትዕዛዝ አስተላልፋለች። አሜሪካ ግብፅን ጨምሮ ባህሬን፣ ኢራቅ፣ እስራኤል፣ ኩዌት፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ ከተባበሩት አረብ ኤምሬትስና የመን በአስቸኳይ እንዲወጡ አዛለች። ረዳት ሴክሬታሪ ኦፍ ስቴት ሞራን አምዳር ባወጡት መግለጫ እንደገለጹት በመካከለኛው ምስራቅ የተቀሰቀሰውን ግጭት ተከትሎ ዜጎች ከስጋት ለመጠበቅ ሲባል ማስጠንቀቂያው መተላለፉን ገልጸዋል። ኃላፊዋ በመግለጫቸው ይህን ይበል እንጂ ግጭቱን ተከትሎ አብዛኞቹ ዓለም አቀፍ አየር መንገዶች በከፊልም ሆነ ሙሉ ለሙሉ ስራ ማቆማቸው ይታወሳል። በሪያድ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች ተመታ። ይህን የአሁኑን አደጋና በአጠቃላይ በኢራንና በእስራኤል የተቀሰቀሰውን ግጭት ተከትሎ አሜሪካ በመካከለኛው ምስራቅ የሚገኙ ኤምባሲዎቿን በመዝጋት ላይ የምትገኝ ሲሆን ዛሬ ረፋድ ላይ የወጡ መረጃዎች እንደሚጠቁሙት አሜሪካ በኩዌትና በሳውዲ አረቢያ የሚገኙ ኤምባሲዎቿን በጊዜያዊነት እንዲዘጉ ውሳኔ አስተላልፋለች። ኢራን በሆርሙዝ ሰርጥ ላይ የሚንቀሳቀሱ መርከቦችን ለመምታት ዛተች። ኢራን በዓለም ወሳኝ የነዳጅ ዘይት ማስተላለፊያ በሆነው የሆርሙዝ የባህር ሰርጥ ላይ ለማለፍ የሚሞክሩ መርከቦች ላይ ጥቃት እንደምትፈጽም ዝታለች። የኢራን እስላማዊ አብዮት ዘብ ዋና አዛዥ የሆኑት ኢብራሂም ጃባሪ በአካባቢው እየተፋፋመ የሚገኘውን ግጭት ተከትሎ በሰጡት መግለጫ በሆርሙዝ ሰርጥ ለማለፍ የሚሞክር ማንኛውንም መርከብ በእሳት ነው የምንለኩሰው ሲሉ አስጠንቅቀዋል። ጃባሪ ኢራን በቀጠናው የሚገኙ የነዳጅ ማስተላለፊያ ቧንቧዎችን ታጠቃለች፣ ከቀጠናው ነዳጅ እንዲላክም አንፈቅድም ሲሉ የተናገሩ ሲሆን የዓለማችን የነዳጅ ዝውውር 20 ከመቶ ያህሉ የሚካሄድበት ይህ ሰርጥ መዘጋቱ በዓለም ኢኮኖሚ ላይ ቀላል የማይባል ችግር እንደሚፈጥር እየተገለጸ ይገኛል። የዜና መውጣቱን ተከትሎ ግብፅ ከፍተኛ ኢኮኖሚያዊ ችግር ሊገጥማት እንደሚችል ከወዲሁ ስጋቷን በመግለጽ ላይ ትገኛለች።